$50 ሚሊዮን ለዓለም ዋንጫው አሸናፊ። የዓለም እግር ኳስ የበላይ አካል ፊፋ ለ2026 ዓለም ዋንጫ ውድድር ያዘጋጀውን ሽልማት መጠን በ50 በመቶ ከፍ አድርጓል። ይህንም ተከትሎ የ2026 ዓለም ዋንጫ ውድድር አሸናፊ ብሔራዊ ቡድን $50 ሚሊዮን እንደሚሸለም ተገልጿል። ሁለተኛ ለሚወጣ $33 ሚሊዮን፣ ሶስተኛ ደረጃን ይዞ ለሚያጠናቅቅ ደግሞ $29 ሚሊዮን ይሰጣልም ተብሏል። በውድድሩ የሚሳተፉ ብሔራዊ ቡድኖች ምንም ጨዋታ ባያሸንፉም እንኳን የተሳትፎ $10.5 ሚሊዮን ይሰጣቸዋል። በተጨማሪም በውድድሩ የሚካፈሉ ብሔራዊ ቡድኖች ለዝግጅት እንዲሆናቸው $1.5 ሚሊዮን በቅድሚያ ይከፈላቸዋል። ሽበቴን ያበዙት ላሳና ዲያራና ወኪሉ ናቸው። አሰልጣኝ ጆሴ ሞሪኞ። የቀድሞ የፖርቶኔልሲ፣ ሪያል ማድሪድ እና ኢንተር ሚላን አሰልጣኝ ጆሴ ሞሪኞ እርጅና ውስጥ የከተተኝ ላሳና ዲያራ ነው በማለት ተናግረዋል። የ62 ዓመቱ አሰልጣኝ ጆሴ ሞሪኞ ላሳና ዲያራ እና ወኪሉ ለፀጉራቸው መሸበትና ለፊታቸው ማርጀት ተጠያቂዎች ናቸው ሲሉ በአንድ ወቅት ገልጸው ነበር። ይህንን ጉዳይ ሰሞኑን አንስተው በሳቅ ደግሞታል። ፈረንሳዊው አማካይ ላሳና ዲያራ ከ2005 እስከ 2007 በቼልሲ፣ ከ2010 እስከ 2012 በሪያል ማድሪድ አሰልጥኖታል። 90 ደቂቃ ተጫውቶ ጥሩ እንቅስቃሴ ካደረገ ወኪሉ በማግስቱ ቢሮዬ እየሮጠ ይመጣል፣ አዲስ ውልና ደሞዝ እንዲጨመርለት አድርግ እንጂ ምን ትጠብቃለህ ብሎ ይጠይቀኛል። ይህንን ማድረግ ካልቻልኩኝ ክለቡን እንዲለቅ አደርጋለሁ እያለ ይስታል። በሌላ ቀን ደግሞ በመጀመሪያ ሰላልፍ ገብቶ ካልተጫወተ ሰኞ ጠዋት ስብሰባ ይጠራልኝ ይል ነበር። እኔ በአጠቃላይ ሥራ የእርሱን መከታተል እንደሆነ ያስብ ነበር። በቃ ይህኔ ነበር እርጅና እና ሽበት ላይ የጣለኝ በጭቅጭቁ። $2.5 ቢሊዮን ለዩክሬን ካስ። የእንግሊዝ መንግሥት የቀድሞ የቼልሲ ባለቤት ሮማን አብራሞቪች $2.5 ቢሊዮን ለዩክሬን እንዲከፍሉ የመጨረሻ ማሳሰቢያ ሰጥ። ሩሲያዊው ቢሊዮነር በ2022 ከሊልሲ ሽያጭ ያገኙት ገቢ በሩሲያ ዩክሬን ጦርነት ለተጎዱ ዩክሬናውያን ዜጎች ካሳ መክፈል እንዳለባቸው የመጨረሻ ዕድል ተሰጥቷቸዋል። የለንደኑን ክለብ ለ19 ዓመታት በባለቤትነት ያስተዳደሩት ባለሀብቱ የሩሲያን መንግሥት ይደግፋሉ በሚል በእንግሊዝ ያላቸው ሀብት እንዳይንቀሳቀስ ታግዶባቸዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዛሬ በሰጡት ትዕዛዝ መሠረት ሮማን አብራሞቪች ከክለቡ ሽያጭ ያገኙት ከፍተኛ ገንዘብ ለዩክሬናውያን ተጎጂዎች እንዲከፈል ካልሆነም በወንጀል እንዲጠየቁ ትዕዛዝ ሰጥተዋል። ማንቸስተር ዩናይትድ ያለበት ዕዳ ከፍ ብሏል። የእንግሊዙ ግዙፍ ክለብ ማንቸስተር ዩናይትድ ያለበት ዕዳ መጠን ወደ $749.2 ሚሊዮን ከፍ ብሏል። ይህንም ተከትሎ እስከ ዛሬ ክለቡ ከነበረበት ዕዳ ከፍተኛ ደረጃ ላይ መድረሱ ተሰምቷል። ይህ ከፍተኛ ጭማሪ የተመዘገበው ክለቡ ተጨማሪ $105 ሚሊዮን በመበደሩ ምክንያት ነው። ግሌዘር ቤተሰብ ክለቡን ከያዙበት ጊዜ ጀምሮ የነበረው ክለቡ የነበረበት ብድር $481 ሚሊዮን እስከ አሁን በላዩ ላይ ሌሎች ብድሮች እየተጨማመሩ ቀጥሏል። ዘገባው የኤክሴልሲየር ነው። ዝላታን ኢብራሂሞቪች የሜሲን ልጅ ጂሮን የኢንተር ማያሚ የታዳጊዎች ቡድን የወርቅ ጫማ ሽልማት አበርክቶለታል። ዝላታን ስለ ጂሮ እንዲህ ሲል ተናግሯል። የሜሲን ትንሽ ስሪት ማየት ከፈለጉ ጂሮን ማየት አለባችሁ። ይህንን ሽልማት ለእሱ በመስጠቴ ደስተኛ ነኝ። ይህ ልጅ ወደፊት ብዙ ነገር ያደርጋል ሲል ተናግሯል። ዝላታን ኢብራሂሞቪች የሜሲን ልጅ ጂሮን የኢንተር ማያሚ የታዳጊዎች ቡድን የወርቅ ጫማ ሽልማት አበርክቶለታል። ዝላታን ስለ ጂሮ እንዲህ ሲል ተናግሯል። የሜሲን ትንሽ ስሪት ማየት ከፈለጉ ጂሮን ማየት አለባችሁ። ይህንን ሽልማት ለእሱ በመስጠቴ ደስተኛ ነኝ። ይህ ልጅ ወደፊት ብዙ ነገር ያደርጋል ሲል ተናግሯል። ዝዳን የመታውን በር ከመጠገን ይልቅ በፍሬም የተቀመጠበት ስታዲየም። በጀርመን በተደረገው በ2006 ዓለም ዋንጫ የምድብ ጨዋታ ፈረንሳይ ከደቡብ ኮሪያ ተጫውታ ውጤቱ በአቻ 1-1 ሆኖ ይጠናቀቃል። ዝዳንም በውጤቱ ተናዶ ወደ መልበሻ ክፍል ከመግባቱ በፊት ያለውን በር ይመታውና በሩ ላይ የዝዳን ምትቅርስ ይይዛል። ስታዲየሙም የሌፕዚግ ስታዲየም ነበር። ሌፕዚጎች ታዲያ ይህን በር ከማስጠገን ይልቅ ያን አጋጣሚ ለማስታወስ በሚልም በወርቅ ፍሬም አድርገው ቦታውን እንደዛው ትተውታል። ስታዲየሙን የሚጎበኙ ሰዎችም ይህንን ቦታ ይመለከቱታል።